ትላንት ቲክቶከሩ ካቢኔም ካምፓኒውን በ975 ሚሊዮን ዶላር እንደሸጠ ሰማሁ። እውነት ነው? አዎ፣ ካቢሌም በቅርቡ የራሱን ኩባንያ በ900 ሚሊዮን ዶላር አካባቢ እንደሸጠ ተዘግቧል። ይህም በትልቁ የገንዘብ ሽያጭ ነው። ስለዚህ ጉዳይ የበለጠ ማወቅ ይፈልጋል? እኔ ግራ የገባኝ ካምፓኒውን የሸጠ ሲባል ቲክቶክ አካውንቱን ነው የሸጠው ወይስ ምኑን ነው የሸጠው? አብራሪ። ካቢሌም የሸጠው ስቴፕ ዲስቲንክቲቭ የተሰኘውን ኩባንያውን ነው። ይሄ ኩባንያ ከቲክቶክ ታዋቂነቱ ጋር ተያይዞ የተመሰረተ ነው እና እንደ የቀጥታው ሽያጭ፣ የአቅርቦት ሰንሰለት እና ይዘት መፍጠር ባሉ ስራዎች ላይ ያተኩራል። የቲክቶክ አካውንቱን መሸጡ አይነገርም። ዋናው የኩባንያው ድርሻ ነው የተሸጠው። ኦኬ፣ ኩባንያውን ነው የሸጠው። እስቲ ምን እንደሸጠ ኤአይ ቨርዥኑንም ሸጧል ይባላል። ስለሱም ጉዳይ ተናገር። አዎ፣ ስምምነቱ የካቢሌምን ዲጂታል ምስል ለንግድ ሥራ ለማዋል የሚያስችል ኤአይ ቨርዥን መካተቱን ያሳያል። ይህም የእሱን ተጽዕኖ በተለያዩ ቋንቋዎችና መድረኮች ላይ ለማስፋት ይረዳል። ካቢሌም ከኩባንያው ሽያጭ በኋላም በቀጣይነት ከኤአይ ቨርዥኑ ጋር ተባብሮ እንደሚሰራ ተገልጿል። ስለዚህ ብሩን ብቻ ወስዶ መሄድ ሳይሆን አብሮ መስራቱን ይቀጥላል ማለት ነው። ሌሎች ማብራሪያዎች ይፈልጋሉ? ታዲያ አሁን ምንድን ነው ሸጠ የተባለው? አብሮ የሚሰራ ከሆነ ምንድን ነው የሚሸጠው? ኩባንያው ራሱ ነው የተሸጠው። ስቴፕ ዲስቲንክቲቭ የተሰኘው ኩባንያው በ900 ሚሊዮን ዶላር ገደማ ተሸጧል። ካቢሌም ከሽያጭ በኋላም በኩባንያ ውስጥ በኤአይ ቨርዥኑ አማካኝነት መስራቱን እንደሚቀጥል ተነግሯል። ማን ነው የገዛው? ካምፓኒ ማን ነው? ሪች ስፓርክል ሆልዲንግስ ይባላል። ሌላ መረጃ ማግኘት ይፈልጋል?